ተናስልኝ ከሰዓቱ የቢዝነስ ዘገባዎች ጋር አንተነህ ደግፌ ነኝ። በአዳዲስ የሥራ ፈጠራዎች ከራሳቸው አልፈው በሀገር ኢኮኖሚ ላይ በጎ አስተዋጽኦ ላበረከቱና ለሌሎች አርአያ ሆኑ ኢንተርፕሬነሮች ተሸለሙ። ሽልማቱ ለበለጠ ስራ እንደሚያነሳሳቸው ተሸላሚዎች ገልጸዋል። ሽልማቱን የኢትዮጵያ ኢንተርፕሪነርሺፕ ልማት ማዕከል ከጥቃቅንና አነስተኛ ኢንተርፕራይዞች ልማት ኤጀንሲ ከካናዳ ኤምባሲና ከተባበሩት መንግስታት የልማት ፕሮግራም ጋር በጋራ አዘጋጅተውታል። ጌታቸው ባልቻ የሽልማቱን ስነ ስርዓት ተከታትሎ ተከታዩን ዘገባ አዘጋጅቷል። በፋሽን ዲዛይን ሙያ ከራሷ አልፋ ገቢ ለሌላቸው ሴቶች የሥራ ዕድል በመፍጠር ስኬታማ መሆን የቻለችው የ25 ዓመቷ ዲዛይነር ህይወት ጋሻው የዓመቱ ወጣት ኢንተርፕረነር በመባል ተሸልማለች። ከ150 ሺህ ብር ካፒታል በመነሳት አሁን ላይ በ19 ሚሊዮን ብር ካፒታል የተለያዩ ሳሙና ምርቶችን የሚያመርተው የቤካስ ኬሚካልስ መስራችና ባለቤት አቶ በቀለ ጸጋዬ በአዋቂዎች ዘርፍ የዓመቱ ኢንተርፕረነር ሽልማትን አግኝተዋል። ሽልማቱ ለበለጠ ስራ እንደሚያነሳሳቸው የገለጹት ተሸላሚዎቹ ቁርጠኝነቱ ካለ ከአነስተኛ ደረጃ ተነስቶ ውጤታማ መሆን ይቻላል ብለዋል። የራሳቸውን ልምድ በመጥቀስ ቤተሰብ የለኝም፣ እናትና አባት፣ ፍላጎቱ ብቻ ነበረኝ። ነጻ የትምህርት እድል አግኝቼ ነው ፋሽን ዲዛይን የተማርኩት። ከዛን 300 ብር ነበረኝና የ300 ብር ማሽን ነበረች። ምንድነው የምለው ወጣቶች የምትወዱትን ውስጣችሁ የሚፈልገውን ነገር ከሰራችሁ ችግሩም ሁሉም ነገር አይታወቃችሁምና በርታችሁ ስሩ፣ ሁሉም ነገር ያልፋል ነው። የገንዘብ አነስተኛነት፣ የገንዘብ ማነስ የመሳሰሉት እንደ ምክንያቶች ሊመጡ የሚገቡ አይደለም። ኮሚትመንቱ፣ ፍላጎቱ፣ ተነሳሽነቱ ካለ በትንሽ ገንዘብ ባለ ትልቅ ኢንዱስትሪ መሆን ይቻላል። ተሸላሚዎቹ በስራ ፈጠራቸው ለሀገር ኢኮኖሚ እንዲሁም ለህብረተሰቡ ባበረከቱት አስተዋጽኦ መመረጣቸውን የኢንተርፕረነርሺፕ ልማት ማዕከል ዋና ስራ አስፈጻሚ ወይዘሮ ታለም እንግዳ ገልጸዋል። የገንዘብ ድጋፍ አይደለም ያደረግንላቸው፣ እውቅና ነው የሰጠናቸው። ይሄ እውቅና ደግሞ ምን ያደርጋል? ሌሎች እንዲበረታቱ ያደርጋል። በተለይ ወጣቶችና ሴቶች። ሀገሪቱ ወደ ኢንዱስትሪ መር ኢኮኖሚ በምታደርገው ሽግግር ውስጥ ለጥቃቅንና አነስተኛ ኢንተርፕራይዞች ልማት ትልቅ ትኩረት መሰጠቱን የገለጹት የከተማ ልማትና ቤቶች ሚኒስትር ዴኤታ አቶ ደምሴ ሽቶ ለዘርፉ እድገት ደግሞ የአዳዲስ ስራ ፈጣሪ ኢንተርፕረነሮች ሚና ከፍተኛ ነው ብለዋል። to transform the mindset and attitudes of many of our young peoples የወጣቶችና የከፍተኛ ትምህርት ተቋማትና አዳዲስ ተመራቂዎች አስተሳሰብ በመቀየር ለራሳቸውና ለሌሎች ስራ ዕድል እንዲፈጥሩ በማድረግ በኩል የኢንተርፕረነሮች ሚና ከፍተኛ ነው። የዛሬዎቹ ተሸላሚዎችና ሌሎች ኢንተርፕረነሮችም የአገሪቱን ኢኮኖሚ በማሳደግ ድህነትን በመቅረፍ በኩል ትልቅ እገዛ ያደርጋሉ። የኢንተርፕረነሮች ሽልማቱ በዓለም ለ8ኛ በኢትዮጵያ ለ5ኛ ጊዜ የተዘጋጀውን የዓለም ኢንተርፕረነርሺፕ ሳምንትን ምክንያት በማድረግ የተዘጋጀ ነው። እስካሁንም በአዳዲስ የሥራ ፈጣሪዎች ውጤታማ የሆኑ 4 ኢንተርፕረነሮች ተሸልመዋል። በአዲስ አበባ ከተማ 11 ዘመናዊ የግብይት ማዕከላት ሊገነቡ ነው። በ10ም ክፍለ ከተማዎች ከሚገነቡት የገበያ ማዕከላት መካከል 6ቱ የአትክልትና ፍራፍሬ እንዲሁም የእህል ገበያ ማዕከላት ሲሆኑ 5ቱ ደግሞ የቁም እንስሳት መሸጫ ማዕከላት ናቸው። ከነዚህ ማዕከላት አንዱ የሆነውና በ21 ሚሊዮን ብር የሚገነባው የካራሉ የቁም እንስሳት የገበያ ማዕከል ግንባታ የቦታ ርክክብም ተከናውኗል። የማዕከላቱ ግንባታ በግብይት ሂደቱ የሚታዩ ህገወጥ ድርጊቶችን ለመቆጣጠርና የግብይት ስርዓቱን ለማዘመን እንደሚረዳ የአዲስ አበባ ንግድ ቢሮ ምክትል ኃላፊ አቶ ገመቹ መልኩ ተናግረዋል። የካራሉ የቁም እንስሳት ማዕከል በ2 ዓመት ውስጥ እንደሚጠናቀቅ የአዲስ አበባ ኮሚኒኬሽን ቢሮ ዘግቧል። በጉራጌ ዞን ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት የገቢ መሰብሰብ አቅሙ በየዓመቱ በ36 በመቶ እየጨመረ መምጣቱን ገለጸ። ዞኑ ባለፈው በጀት ዓመት 435 ሚሊዮን ብር ገቢ በመሰብሰብ የበጀቱን 34 በመቶ መሸፈኑን አስታውቋል። የዞኑ የገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት ኃላፊ አቶ አለም ይርጋ ወልደ ስላሴ እንደገለጹትም ለውጡ ሊመጣ የቻለው በተደራጀ የታክስ ልማት ስርዓት መገንባት በመቻሉ ነው። በቀጣይም የተመዘገበውን ውጤት ለማስቀጠል እንቅፋት የሚሆኑ የኪራይ ሰብሳቢነት ምንጮችን በመለየት የማስተካከያ እርምጃ እንደሚወሰድም ተናግረዋል። ዘገባውን ያደረሰን የጉራጌ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ዛሬ በሁሉም ንግድ ባንኮች አንዱ የአሜሪካን ዶላር በ20 ብር ከ97 ሳንቲም እየተገዛ በ21 ብር ከ18 ሳንቲም እየተሸጠ ነው። የአውሮፓ መገበያ ገንዘብ የሆነው ዩሮ 22 ብር ከ45 ሳንቲም እየተገዛ 22 ብር ከ90 ሳንቲም እየተሸጠ ይገኛል። ተጨማሪ መረጃውን አብረን እንከታተል።
የሰዓቱ የቢዝነስ ዘገባ በቃ። በሰላም ዋሉ።